ከሽፍትነት ወደ ምንኩስና 130 የሚሆኑ መነኮሳት ባሉበት አንድ ገዳም የማረኳቸው ዘንድ ሽፍቶች መጡ። ሽፍቶቹም ተመካከሩና የሽፍቶች አለቃ እኔ መነኮሳት ልብስ ለብስና የራሴን ጸጉር በቆብ ውስጥ እሸፍነዋለሁ፣ ሰይፌን ደግሞ በልብሴ ውስጥ እሰውረዋለሁ፣ ማታ ወቅት ላይም አንኳኳለሁ፣ ያን ጊዜ እኔን ተከትላችሁ ነው አላቸው። ባንኳኩ ጊዜ አንዲት ሴት ስትወጣ ፈላሴ ስለሆንኩ ወደ ደናግል ገዳም አልገባም፣ በዚህ በበር ስጸልይላችሁ አድሬ እሄዳለሁ አላቸው። ያች ደናግልም ደስ አላት። እግሩንም ማጠበችና እጣቢውንም በዚያች ለነበረች በሽተኛ ሰጠቻት። እርሷም በእግሩ እጣቢ ታጠበችበት፣ ወዲያውኑም ዳነች። ሁሉም አደነቁ። ሽፍቶች አለቃም የሆነው ባየ ጊዜ ውስጡ ተረበሸ፣ አደነቀም። በውጭም የተጠባበቁ ያሉ 12ቱ ግብረ አበሮቹ እንዳሉት ሽፍታ መሆኑንም በዚያች ሌሊት ሊያጠፋቸው እንደነበር ነገራቸው። እግዚአብሔር መድኃኒትን ፈቅዷልና አትፍሩ አላቸው። ጠብቆትም የነበረውን ሰይፍ አሳያቸው። መነኮሳቱ ሁሉም በሰሙ ጊዜ ወደ ቤተ ክርስቲያን ገብተው ሌሊቱን በሙሉ ሲጸልዩ አደሩ። ግብረ አበሮቹ ሽፍቶችም ሲመጡ የሆነውን ነገር ነገራቸው። እርሱም ከእንግዲህ እኔም እመነኩሳለሁ አላቸው። እነርሱም ጥፋትህ የማይቻል የነበር ካንተ ከመነኮስክ እኛም እንመነኩሳለን አሉት። ሁሉም ሽፍቶችም መንኩሰው ለድህነታቸው ንስሐ ገብተው በመልካም ሕይወት ይጓዙ ጀመር። የታሪክ የእግዚአብሔር ጸጋ ትህትና በሰዎች ላይ የሚያመጣው ለውጥ እንድናይ ያደርጎናል። እግዚአብሔር ሊሰርቅ ሊገድል የሄደውን ሰው ከባህር በሰፋ የቸርነት ስራው ድውያን በመፈወስ ለሽፍታው መመለስ፣ ለመነኮሳቱ ደግሞ የደስታ ምንጫቸው ሆኖላቸዋል። በዚህም ከእግዚአብሔር የምህረት ጸጋ የሚበልጥ ኃጢአት አለመኖሩን አሳይቶናል። ቅዱስ ይስሐቅ ሶርያዊው የእግዚአብሔር ምህረትን የሚሸፍን ታላቅ ኃጢአት የለም ብሎ እንደተናገረው፣ ዳግመኛም የመነኮሳት አለቃ የሆነ አባ መቃርስ ስለ እግዚአብሔር ጸጋ ሲናገር እንደዚህ አለ። የእግዚአብሔር ጸጋ እጅግ የደነደነች ነፍስን እንኳ ወደ ቅድስና አዳሪያነት ሊለውጣት ይቻለዋል እንዳለም። ሌላው በዚህ ታሪክ ውስጥ የምናየው አንዲቷ የትህትናና የደግነት ስራ እንዴት አይነት የመዳን መንገድ መክፈት እንደቻለች ነው። ደናግሏ መነኮስ ሽፍታውን እግር የማጠብና የትህትና ስራ መስራቷ ለድውያ መዳን፣ ለሽፍታው ደግሞ መመለስ ምክንያት ሆናለች። ቅዱስ መቃርዮስ ትህትና ወደ መለኮታዊ ጸጋ መግቢያ በር ነው ሲል የተናገረው ከሊቃውንት ወገን የሆነው ዮሐንስ አፈወርቅ አንዲቷ ደግነት የንስሐ ደጆችን ትከፍታለች ያለንም ለዚህ ይመስላል። የዚህ ድንግል ቀላል የሚመስል ስራዋ ግን ጥልቅ እምነቷ የእግዚአብሔርን ድንቅ ታምር አሳይቶ የሽፍታውን መሪ የደነደነ ልብ ሰብሯል። ታሪክ ምንም ነገር ኃጢአት፣ መከራ፣ በደል፣ አመጻ ከእግዚአብሔር አቅም በላይ እንዳልሆነ ያስገነዝበናል። በምሕረቱ እንድንታመንና በንስሐ ወደ እርሱ እንድንቀርብ ያስረዳናል። አባቶቻችን እንዳስተማሩን እግዚአብሔር ተመልሶ እንዲኖር እንጂ ኃጢአተኛን ሞት አይፈልግም። እግዚአብሔር ፍቅር በጣም በጨለማ የሆኑትን ሁኔታዎች እንኳ ወደ ጸጋ ዕድሎች እንደሚለውጥ አውቀን በተስፋ እንጠብቅ። ሰላም